ፓ ፓ ፓ የፓሪስ ኬክ እንዴት ይጣፍጣል ዝኑዬ! የሆነ ቴስቱ ልጅነቴን ነው ያስታወሰኝ። ያ እማዬ የምትሰራልኝ የተቀቀለ ጎመን በቂጣ። ዝኑዬ ያንቺንም ኬክ ቢሆን እንጂ አልነካሽውም እኮ። በቃኝ አልበላም። ዝኑዬ ምን ሆነሻል? ፊትሽም ደስ አይልም፣ አኮርፈሻል እኮ። የተፈጠረ የማላውቀው ነገር አለ እንዴ? ኡፍ ተወኝ እስኪ፣ ምንም አልሆንኩም። የለ የሆነ ነገርማ ሆነሻል። ንገሪኝ የኔም ቤት፣ ምን ሆነሻል? ምንድን ነው ያስቆጣሽ? ማነው ያናደደሽ? እንደማታውቅ አትሁን፣ አታስመስል። ያረከውን ታውቀዋለህ። ኦ ይሄ ጫን ያለው ነው። ጭራሽን ይሁነኝ። ለመሆኑ ምን አርጌ ነው? ብቻ የጠፈር ጉዞ ላይ ስለማትሄጂ እንዳይሆን፣ ለሱ እንዳይሆን። ድንቄም ጠፈር ደሞ እዛ ምን አለ ብዬ ነው መሄደው። ታዲያ ምንድን ነው የኔም ቤት? ምን አርጌ ነው ፊትሽን ያስረዘምሽው? ተወኝ አልኩ፣ በቃ ተወኝ። ቆይ ግን ምን አርጌ ነው? ከኔ ምን አተ ነው እሷን ከኔ ያስቀደምካት? እስኪ ንገረኝ በጌታ። ወይ በሞትኩት። አሁን ምን እንዳናደደሽ አወቅኩት። አዳነች ከአንቺ በፊት አሜሪካ ሄዳ ፊቷን አስመጥጣ ሰርጀሪ መሰራቷ ነው አይደል ያናደደሽ? ለአንቺም እኮ ያሰብኩት ነገር አለ። ልደትሽ ላይ ሰርፕራይዝ ላርግሽ ብዬ እኮ ነው የኔም ቤት። እሱ አይደለም ያናደደኝ። ትናንት ሻወር እየወሰድክ ስልክህ ላይ IMF በሚል ስም የኔ ጌታ እንኳን ወደ ፓሪስ በሰላም መጣ፣ ያን ጣፋጭ የልጅነት ፍቅርህን መቼ ነው የምንደግመው የሚል ቴክስት አየሁ። መቼም እናቴ የምትለው IMF የሚባል ድርጅት እንደዚህ አይነት የፍቅር መልእክት አይልክልህም። ቆይ IMF ብለህ ሴቭ ያረካት ሴት ማን ናት? አይ ዘኑዬ፣ እንግዲህ ካወቅሽው ምን አደርጋለሁ። IMF ብዬ ሴቭ ያረኳት ሴት በልጅነቴ ሩዋንዳ የዘመትኩ ጊዜ አግብቼ ፈረንሳይ ልውሰድህ ያለችኝ ሴት የኢማኑኤል ማክሮን ሚስት ብርጊት ማርኮን እኮ ናት። ለላከችው መልእክት ባለ ትዳር ነኝ አይሆንም ብዬ መልሼላታለሁ። ወይ በኢየሱስ ስም እሷ ነች እንዴ? እሷስ እንኳን ቀረችብህ፣ ተቆንጥጣ ያደገችም አይመስለኝም። ትናንት ባሏን እንደዛ በጥፊ ስትደረግመው አይቼ እንዴት እንደደነገጥኩ። እንደዛው ጓርዳው መቼስ ይቅር አይላትም። አይ ዘኑዬ፣ የአውሮፓ ጉዞዬን አቋርጬ ወደ ሀገር ቤት ለመመለስ የወሰንኩት ለምን ሆነና ፓስተር ቸሬን አግባብቼ እንዲያስታርቃቸው ይዤው ልመጣ እኮ ነው።